የምዬ ምኒልክና የእቴጌ ጣይቱ አምላክ የተመሰገነ ነው። ዛሬ የምናገርበት ርዕስ ወደ አጼ ምኒልክ የሚወረወሩ ድንጋዮች በሙሉ ሐውልታቸውን በመላው ዓለም ያቆማሉ የሚለው ነው። የዛሬ ዓመት ከመወደውና ከማከብረው አርቲስት ተስፋዬ ሲማ ጋራ በካሊፎርኒያ ከተማ ነበርኩኝና ሳንሆዜ ሪችመንድ የተባለ ተራራ ላይ 5 ኪሎ ሜትር በእግራችን ተጉዘን የኢትዮጵያን ሰንደቅ ዓላማና የእምዬ ምኒልክና የእቴጌ ጣይቱን ባንዲራ አውለበለበን። ሪችመንድ ተራራ ልክ የዛሬ ዓመት። ይህን ካልኳችሁ በኋላ የምኒልክን ታሪክ የፈለገውን ያህል እንደ ክርስቶስ መስቀል ቆሻሻ ላዩ ላይ ብትከምሩ ፈልፍሎ ብቅ ብሎ በአደባባይ ይነግሳል። ጎበዝ ከ12 ደቂቃ ነው የጀመርኩት፣ ከ22 ጨርሳለሁ። አንግሎፎን ተብሎ እንግሊዝኛ ከመናገር ይልቅ 80 ቋንቋ እንድትናገር፣ ፍራንኮፎን ተብሎ በፈረንሳይ ማንነት እንዳትጨፈልቅ፣ ኬኛ የኛ እንድትል ያደረጉ እምዬ ምኒልክ ናቸው። ጎበዝ ሁልጊዜ አንድ ነገር እላለሁ። እኛ እኮ አይደለንም አጼ ምኒልክ ኢትዮጵያውያንን በብሔረሰብ አልከፈሉም። ዛሬ ያለ ትርክት ነው። ወረኢሉ ጥቅምት እኩሌታ ላይ ከተህ እንዳገኘ ሲሉ እምዬ እምብይ ብትል ግን ለሀገር የማይበጅ ለምን ይበጃል? የመጨረሻ የሚለምነው ስለ ማርያም ብሎ ነው። ስለዚህ ማርያምን አማላጅ የለኝም አልተውህም ተከተላል። ማርያምን ዲያቆን ነበርኩ። ማርያምን ኢትዮጵያን የማይከተል ምኒልክን የማይከተል አልተውም። ለየእምነቱ ክብር አለኝ። ጆቴት ሁሉ ኩምሳ ሞረዳ ሀብተ ጊዮርጊስ ዲነግዴ ምኑን ብዬ ጨርስላችኋለሁ። ከመላው ኢትዮጵያ ሲዳማው፣ ሀዲያው፣ ወላይታው ፈረስ አይታችኋል። በቅርብ ቀን የፈረስ ጉግስ ላይ ደብረ ታቦር ነበርኩ። ፈረስን የኛ ብቻ የሚሉ ሰዎች ተፈጥረዋል። ፈረስ በመላው ዓለም አለ። ልንገራችሁ፣ በመላው ዓለም ፈረስ አለ። ምን ስለማልፈልግ ነው፣ ስለማይጠቅም ነው። ፈረሰኛ ደብረ ታቦር ላይ ብትሄዱ እንደ ንስር እየተወረወረ ፊት ለፊት በቅርብ ቀን የፈረስ ጉግስ ነበር የመርቆሬዎስ በዓል ላይ ከመላው ኢትዮጵያ ፈረሰኛ ሄዶ አሁን ዛሬ ላይ ይሄ ድል የኛ ነው፣ ፈረሶቹ በብዛት የኛ ናቸው ብሎ ፈረስ ወደ መቁጠር አልገቡም። እንዴት ሰው በ21ኛው ክፍለ ዘመን ወደ ኋላ ይመለሳል? እንዴት ወደ መካከለኛው ዘመን ይሄዳል? አንድ ላይ ሄዱና ድል አደረጉ። እደግመዋለሁ፣ በደንብም ያስተዋወቅኩት እኔ ነኝ። ጣሊያኖች መጥተው አፈር ከበሉ በኋላ ጣሊያን ሀገር ላይ ሰላማዊ ሰልፍ ተደረገ። በዋና ዋና ከተሞቻቸው የእቴጌ ጣይቱን ምስልና የአጼ ምኒልክን ምስል ከፍ አድርገው ቪቫ ምኒልክ፣ ቪቫ ጣይቱ፣ ቪያ ዴላ አፍሪካ፣ አፍሪካን ለቃችሁ ውጡ አሉ። ውጡ ብቻ አይደለም 100,000 ፒቲሽን ተሰበሰበ። በጣም የሚገርመኝ ብዙ ሰዎች ኢትዮጵያ የተመደበባት ጣሊያን ይመስላቸዋል። ብዙ ከኔ በፊት ያሉ ተናጋሪው ተናግረውታል። ቦረና ኦሮሞ፣ እኔ ያለሁበት ከፊሉ ኬንያ ውስጥ ነው። ምኒልክ ባይደርሱ ኖሮ እንግሊዝን ማነው ግብፅን የያዘችው፣ ሱዳንን የያዘችው፣ ኬንያን የያዘችው እንግሊዝ ወደ ኢትዮጵያ እየገሰገሰች እያለ የምዬ ምኒልክ ጦር ነው ቀጥ አድርጎ በዛ በኩል ያለው ቦረና ኦሮሞ፣ ጉጂ ኦሮሞ፣ አርሲ በከፊል ወደ ከኬንያ ጋር ነፃ እንዳይወጣ ያደረጉት ምኒልክ ናቸው። የሰፏት ኢትዮጵያ። መቼም ታሪክን አለማንበብ እኛ ሀገር የእውቀት ጾመኛ ይበዛል። ለመመረቅ የሚያጠና ይሆንና ቅድም ዶክተር ዘበነ እንደተናገረው እስቲ ልሞክር ሌላ ፊልድ አልኩና ቢዝነስ አድሚኒስትሬሽን አሁን ፔፐር እየጻፍኩ ነው።
ዲፕሎማሲና ዓለም አቀፍ ግንኙነት አደባባይ ላይ እናገራለሁ። A+ ነው በሙሉ ያለኝ። እየቀጠልኩ ነው። በታሪኩም ሄጃለሁ። ስለዚህ አንብቡ አትሞቱም። ጅቡቲ ኦቦክ በፈረንሳይ የተያዘችው ምኒልክ ወደ ስልጣን ከመምጣታቸው ከ27 ዓመት በፊት ነው። በዚህ ፈረንሳይ አለ፣ በዚህ እንግሊዝ አለ፣ በዛ ጣሊያን አለ። ምኒልክ ምን አደረጉ? ከፈረንሳይ ጋር በዚህ ጋር ቢዋጉ እንግሊዝ በዛ በኩል ሊገሰግስ ነው፣ ሌላውን በዚህ ሊመጣ ነው። ስለዚህ ምን አደረጉ? ለትውልድ እንድትመለስ ጅቡቲ በሊዝ ኮንትራት ሰጡ። እሳቸው ከየሉም። ምን ያህል ጥበብ እንዳላቸው ምኒልክን ተመልከቱ። ዛሬ እኮ ቀበሌ መምራት አቅቶናል። ማይክ በያዝን ቁጥር እናስደነግጣለን። በሚሊየን ህዝብ ተፈናቅሎ አድዋን እንደዚህ ስናከብርን ያዝናለሁ። በሚሊየን ህዝብ ተፈናቅሎ በሚሊየን በግሬደር ያፈርሳሉ። ምን አይነት አሳሰብ እንደሆነ አይገባኝም። 1000 ዓመት አንኖርም። ባጭሩ አጠር አድርጌ ልጨርስ። የፓን አፍሪካኒዝም እንቅስቃሴ አድዋ ዋና ምክንያት ሆና ልክ በአድዋ በ4ኛው ዓመት በነ ዶክተር ዊሊያም ቡርጋ ዱቦይ በነ ማርከስ ጋርቪ እና በነ ሲልቨስተር ዊሊያምስ የፓን አፍሪካኒዝም እንቅስቃሴ ሄዶ 5ኛው የፓን አፍሪካን ኮንፈረንስ ማንቸስተር ላይ ሲካሄድ ወደፊቱ የአፍሪካ መሪዎች ገና ነፃ ያልወጡ 1945 ነው። አፍሪካ ነፃ ያወጣችው በ1960 ነው መውጣት የጀመረችው። እነ ናሚዲ አዚኮዌ ኦፍ ናይጄሪያ፣ እነ ጁሊየስ ኔሬሬ ኦፍ ታንዛኒያ፣ እነ ጆሞ ኬንያታ ኦፍ ኬንያ፣ እነ ንክሩማ ጋና፣ እነዚህ ተሰብስበው ዛሬ እዚህ አዲስ አበባ በዓለማችን 4ኛ ዲፕሎማቲክ መናኸሪያ እንድትሆን ሸገርም ምን በለው አዲስ አበባ ምን በለው ችግር የለም የጋራ መኖሪያችን እንድትሆን ያደረጉት እኚህ ትንታግ ናቸው። አሳምነውኝ ነው። እንግሊዝ እዚህ ጎጃምን ወለጋን ጨምራ አንድ ላይ ሱዳን ውስጥ ታወጣው ነበር ነፃ። አሁን ደቡብ ሱዳን ነበር የሚሆነው ወይ የሆነ ምኒልክ ናቸው አንተ የሰፉ ምኒልክ ናቸው አንተ አንድ ያደረጉ። ለፈረንሳይ 1906 ለንደን ላይ በተፈራረሙት ስምምነት ፈረንሳይ አዲስ አበባን ጨምራ እንድትይዝ ነበረ። ምን ያደርጋል 10 ደቂቃ ሆነና የ100 ዓመት ታሪክ የዘመናት ታሪክ አንድ ነገር ብቻ ነግራችሁ ልሂድ። አሁን ዲፕሎማሲ ስማር ጥሩ መምህራን አሉ። መቼም ከA+ ከወረድኩ ደነግጣለሁ። እየተማርኩ ነው ያለሁት። የኢትዮጵያ የውጭ ግንኙነት ታሪክ እንኳን የተጀመረው የዛሬ 4800 ዓመት ነው። አይደለም ታሪኳ 3000 ብላችሁ የኢትዮጵያን ታሪክ ምትቀሽቡ ተጠንቀቁ። 100 ምትሉ አጠራራችሁ ይጥፋ። ከዚህ በላይ አላወራም። ክቡር አርቲስት ታምሩ ብርሃኑን እጅግ በጣም ከልብ አመሰግናለሁ። ገለቶሚ